በዚህ ቃል በኩል ለእያንዳንዳችን የሚገባንንና የሚሆነንን ነገር እንዲነግረን በቸርነቱና በረድኤቱ በመካከላችን ሆኖ እንዲያስተምረን አሁንም እግዚአብሔር ይፍቀድልን። የጸጋ እናታችን የባህሪያችን መመኪያ የቃል ኪዳን አማላጃችን ወላዲተ አምላክ ድንግል ማርያም በእናትነት ፍቅር በምልጃ ቃል ኪዳን አትለየን። በዚህ ቀን በዓለ ንግሥ አድርገን ተራዳይነቱን ጠባቂነቱን ከእግዚአብሔር ተልኮ እኛን ለማዳን ወደዚህ የሚመጣ መሆኑን አስበን ስሙን እያነሳን ስናከብረውና ስናገነው የዋል ገናናው የመላእክት አለቃ ቅዱስ ገብርኤል በእርዳታውና በጥበቃው አይለየን። የመላእክት ጥበቃ የጻድቃን የሰማዕታት ጸሎት በረከት ከሁላችን ጋር ይሁን። የትምህርታችን መነሻ ወይም መሪ ቃል በእምነት ምን አለ የሚል ነው። እንቢ አለ የሚል ይሆናል። ስለዚህ በዚህ ኃይለ ቃል የምንማረው እና የትምህርታችን ዋና መልእክት የሚሆነው በእምነት እንቢ ማለትን በጥቂቱ ማየት ላይ ያተኩራል። ኦሆ በልዎ ለእግዚአብሔር ወእንብየ በልዎ ለጋኔን ወይጎይ እምኔክሙ ቅረቡ ሀበ እግዚአብሔር ወይቀርብ ሀቤክሙ። ማለትም ለእግዚአብሔር ታዘዙ፣ ዲያብሎስን ግን እንቢ በሉት፣ ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ እግዚአብሔርም ወደ እናንተ ይቀርባል ተብሎ በያዕቆብ መልእክት ምዕራፍ 4 ቁጥር 5 ላይ እንደተጻፈ የትምህርታችን ዋና መልእክትና ሐሳብ ዓላማ ፍሬ ነገር የሚያተኩረው በእምነት እንቢ በማለት ወደ እግዚአብሔር መጠጋትንና መቅረብን ማሳየት ነው። ያለንበት ሁላችን የምታውቁት ሁኔታ አለ። የብዙዎቻችን ልብ ከእግዚአብሔር ርቆ የቆመ መንፈሳዊ ሕይወታችንም እንደ ነገሩ የሆነ በእምነት ወይም በሃይማኖት ጉዳይ እንቢ ማለትን ያለመድ በሃይማኖታችንና በእምነታችን ጉዳይ ጸንቶ ከመቆምና እንቢ ከማለት ይልቅ መለማመጥንና ነገሮችን እንደ ተራና እንደ ተርታ ነገር መመልከት ይበዛልና፣ ስለዚህ በዚህ ኃይለ ቃል የምንማርበት ዋናው ሐሳብ ወደ እግዚአብሔር ለመቅረብ ጠላታችንን ዲያብሎስን በእምነት እንዴት እንቢ ማለት እንደሚቻልና እንደሚገባ ማየትና መመልከት ይሆናል።